አማዞን ሳምሰንግና ክላውድ ከስማርትፎን የላቀ ዓለም ለመፍጠር እየተጉ ነው ተባለ። እነዚህ ዕውቅ የቴክኖሎጂ ኩባንያዎች በመነጽር በልብስ ቁልፍና በእጅ ጌጣጌጥ መልክ የሚሰሩ የቴክኖሎጂ ውጤቶችን ለተጠቃሚ በማድረስ እየሰሩ መሆናቸው ተነግሯል። በሰው ሰራሽ አስተውሎት ቴክኖሎጂ የተራቀቁት አዳዲስ የፈጠራ ውጤቶች እድል ብቻ ሳይሆን ስጋትንም ማስከትለዋል የምትለን ኢየሩሳሌም ፈለቀ ናት። ስማርት ስልኮች የህይወታችን ዋና አካል ሆነዋል። የስልክ ቀፎችን መጠቀም ሳይጠበቅብን በሌሎች በሰውነታችን ላይ በመናደርጋቸው ቁሳቁሶች ብንተካውስ? ይህ የቴክኖሎጂ ኩባንያዎች የፈጠራ አቅምን እየፈተነ የሚገኝ ሀሳብ ሆኗል። እንደ ሜታ፣ አማዞን፣ ሳምሰንግና ክላውድ ያሉ የዓለማችን ትልልቅ የቴክኖሎጂ ኩባንያዎች ከስማርትፎን የላቀ ዓለም ለመፍጠር እየኳተኑ ነው ሲል ሲኤንኤን በቴክኖሎጂ ዘገባው አስነብቧል። ጉዳዩ ተለባሽ የሰው ሰራሽ አስተውሎት መሳሪያዎች ስለተባሉ አዳዲስ የቴክኖሎጂ ውጤቶች ነው። አዳዲሶቹ የቴክኖሎጂ መሳሪያዎች በመነጽር በልብስ ቁልፍና በእጅ ጌጥ መልክ የሚሰሩ ሲሆን ጥቃቅን ካሜራ፣ ማይክሮፎንና የሰው ሰራሽ አስተውሎት ተገጥሞላቸዋል። በሌላ አነጋገር እንደ አይን የሚያዩ፣ እንደ ጆሮ የሚሰሙና እንደ አእምሮ የሚያስቡ የኪስ ረዳቶች ተብለው የሚጠቀሱ ናቸው። አጠቃቀማቸውም ቀላል መሆኑን የተነገረው ወደ ማያውቁት አዲስ አካባቢ ቢሄዱ ስልክ አውጥተው መረጃ ከመፈለግ ይልቅ ያደረጉትን መነጽር ይህ ስፍራ ምንድን ነው ብለው ቢጠይቁ መነጽሩ ወዲያው አይቶ መልሱን በድምጽ ይነግሮታል። ወይም በስብሰባ ወቅት በልብሶ ላይ በምትሰካ ትንሽ የድምጽ መግጃ የተነሱ ሀሳቦችን በጥንቃቄ በማድመጥ ማስታወሻ አዘጋጅቶ ወደ ስልኮ መላክ የሚያስችሉ አዳዲስ የፈጠራ ውጤቶች ናቸው። ነገር ግን ቴክኖሎጂዎቹ ወደ ዕለት ተዕለት አጠቃቀም ሲገቡ ያልተጠበቁ ማህበራዊ ስጋቶችን ሊከስቱ እንደሚችሉም ቅድመ ግምቶች ተቀምጠዋል። የማህበራዊ ግንኙነቶችን ምቾት በመንሳት ከወዳጅ ዘመድ ወይንም ከስራ ባልደረባ ጋር በሚወያዩበት ወቅት በልብሶ ወይም በእጆ ላይ ያለው መሳሪያ ንግግሩን ሙሉ በሙሉ እየቀረጸ እንደሆነ ሲታወቅ ያልተፈለገ ስጋትና ጥርጣሬ ይፈጥራል የሚለው ከተቀመጡ ስጋቶች አንዱ ነው። በሌላ በኩል መሳሪያዎቹ ከንግግራችን ተነስተው ያልተጠየቁ የስነ ልቦና ድምዳሜዎች ላይ በመድረስ አላስፈላጊ የህይወት ምክር ለመስጠትም ይሞክራሉ ተብሏል። ሰው ሰራሽ አስተውሎት የሰዎችን ውስጣዊ ስሜት በትክክል የመረዳት አቅም እንደሌለው የሚያሳይ መሆኑ በዘገባው ተያይዟል። የኦፕን ኤአይ ተቋማት መሪዎች የኪቦርድና የማውዝ ዘመን ማብቃቱን በመናገር የቴክኖሎጂ ኩባንያዎቹ መሰል የረቀቀ መሳሪያ መስራት አስፈልጓቸዋል ነው የተባለው። ተቋማቱ የወደፊት የኮምፒውተር አጠቃቀም ይህ እንደሆነም በጽኑ ያምናሉ። የሜታው ማርክ ዙከንበርግ አዲሱን ቴክኖሎጂ የማይጠቀሙ ሰዎች በስራ ውድድር ዓለም ላይ የእውቀትና አስተውሎት ክፍተት ሊገጥማቸው እንደሚችልም ተከራክረዋል። የከፋው አደጋ ግን የግላዊነት ደህንነት ነው። መሳሪያዎቹ እንደ ስልክ ስለማይታዩና ለማስተዋል የሚከብዱ በመሆናቸው ሰዎች ሳይወዱና ሳያውቁ ሊቀረጹ ይችላሉ። ምንም እንኳን ኩባንያዎቹ ቁሳቁሶቹ ሲቀርጹም ሆነ ሌሎች ተግባራትን ሲፈጽሙ ብርሃንና ሌሎች ምልክቶችን እንዲያሳዩ የሚያደርግ ሲስተም ቢገጥሙ በሩቅ ላለ ሰው ወይም በልብስ ላይ ለተሰካ መቅረጫ በቀላሉ የሚታዩ ባለመሆናቸው የሰዎችን በሚስጥር የመኖር እና የመቀረጽ ፈቃደኝነት የሚጋፋ ነው ተብሏል። በአጠቃላይ የሰው ሰራሽ አስተውሎት ተለባሽ መሳሪያዎች የዕለት ተዕለት ህይወታችንን የማቃለል ትልቅ አቅም ቢኖራቸውም ያልተመለሱ የግላዊነት ስጋቶችና የማህበራዊ ግንኙነት መሰናክሎች በመኖራቸው ተጠቃሚዎች ከስማርትፎን ወጥተው አዳዲስ ቴክኖሎጂዎችን ለመጠቀም ይችላሉ ወይ የሚለው በጥያቄ ውስጥ ተቀምጧል።